ሰላም ጤና ይስጥልን። የሸገር ኒውስ ነው። ወደ ዛሬ አጫጭር ዜናዎች በቀጥታ አመራለሁ። በኢትዮጵያ የወንጀል ሕግ ጸያፍ ወይም ለመልካም ጠባይ ተቃራኒ የሆነ ድርጊት ወንጀል መሆኑ ተደንግጓል ይላል ፖሊስ። ከኢትዮጵያ ባህል፣ ሃይማኖት፣ ወግ ተቃራኒ የሆነ በርካታ ድርጊቶች በማህበራዊ ሚዲያ ላይ ያሰራጨ ግለሰብ በቁጥጥር ስር አውሎ ምርመራ እያጣራ እንደሚገኝ የአዲስ አበባ ፖሊስ አስታውቋል። ፖሊስ ግለሰቡ ሚሊዮን ድሪባ የሚባል እንደሆነና በተለያዩ ማህበራዊ ሚዲያዎች በሚለቃቸው ተንቀሳቃሽ ምስል በርካታ የህብረተሰብ ክፍሎችን ቅሬታቸውን እያነሱበት ጉዳይ እንደሆነ ገልጿል። ከሚነሱትም ቅሬታዎች ባሻገር የኢትዮጵያ ወንጀል ሕግ ጸያፍ ወይም ለመልካም ጠባይ ተቃራኒ የሆነ ድርጊት መፈጸም ወንጀል መሆኑን ይደነግጋል ብሏል። ግለሰቡ በጎዳናዎች ላይ የተለያዩ አጸያፊ በተለይም የሴቶችን ክብር የሚነካ ኢሞራላዊ ድርጊቶችን በመፈጸም የቀረጻቸው ምስሎች በመልቀቅ በፈጸመው ህገወጥ ተግባር በተለቀቀው ተንቀሳቃሽ ምስል በቁጥጥር ስር አውሎ ምርመራ እያጣራ እንደሚገኝ ፖሊስ ገልጿል። በአንዳንድ ማህበራዊ ሚዲያዎች ላይ የሚለቀቁ አንዳንድ ምስሎች ተገቢነታቸውን የሳቱ ያፈነገጡ እየሆኑ መምጣታቸውን ፖሊስ ገልጾ ህገወጥ ተንቀሳቃሽ ምስሎችን በሚለቁ ግለሰቦች ላይ የሚወስደውን ህጋዊ እርምጃ አጠናክሮ እንደሚቀጥል የአዲስ አበባ ፖሊስ አስታውቋል። ይሄም ሚሊዮን ድሪባ የሚባለው ማህበራዊ ሚዲያዎች ላይ እንደዚህ አይነት ምስሎችን የለቀቀው ግለሰብ በቁጥጥር ስር መዋሉ ተገልጿል። በሌላው ዜናችን ደግሞ የትምህርት ሚኒስቴር የሆኑት ፕሮፌሰር ብርሃኑ ነጋ ከ2019 ጀምሮ 3ኛ ዓመት የጨረሱ ተማሪዎች 4ኛ ዓመት ከመግባታቸው በፊት የ1 ዓመት አገልግሎት እንዲሰጡ ይደረጋል። በዩኒቨርሲቲ የሚማሩ 3ኛ ዓመት የጨረሱ ተማሪዎች 4ኛ ዓመት ሳይገቡ በፊት የ1 ዓመት አገልግሎት እንዲሰጡ ለማድረግ የተጀመረው እንቅስቃሴ ከ2019 ዓ.ም ጀምሮ ተግባር ላይ እንደሚውል የትምህርት ሚኒስቴሩ ብርሃኑ ነጋ ጠቁመዋል። ብርሃኑ ነጋ በሚቀጥሉት ዓመት ላይ ደርስልን ይችላል፣ ግን ህጋዊ ስርዓቱን በሙሉ ጨርሰናል። በ2019 ዩኒቨርሲቲ ውስጥ የሚማሩ 3ኛ ዓመት የጨረሱ ተማሪዎች ከ2019 ጀምሮ 4ኛ ዓመት ከመግባታቸው በፊት የ1 ዓመት አገልግሎት እንዲሰጡ ይደረጋል ብሏል። ከዚህ በፊት የነበረ ነው፣ አዲስ አይደለም፣ በጃንሆይ ጊዜ የነበረ ነው ሲሉም ገልጸዋል። ሁለት ጥቅም አለው ብለን ነው ይሄን የምናደርገው። አንደኛ ልጆቹ ዝም ብለው የቀለም ትምህርት ብቻ ተምረው ሳይሆን ተግባራዊ የሆነ ትምህርትም ለ1 ዓመት ሄደው የሚሰሩበት ከማህበረሰቡ ጋር የሚተዋወቁበት ነው። ሁለተኛ የአስተማሪዎችን እጥረት ስላለ ልጆች ወደ አስተማሪነት ለ1 ዓመት ቢሆንም ለማስገባት ነው ብለዋል። ለዛሬው የነበሩን ዜናዎች እነዚህን ይመስላሉ። መልካም ቆይታ። ሰብስክራይብ ማድረግ አይረሳ። ትክክለኛና እውነተኛ መረጃ ለማግኘት ትክክለኛው ቦታ ሸገር ኒውስ።